እየነገርከኝ ያለው ነገር አንተ ላስቀይመ ውስጤ እየፈለገ ነው ማለትማ ላይክ ጉርምስናው እንደዚህ የሚያደርግ ምን አደረኩ? በጣም በቃ እኔ ነኝ ያለሁት ማንም የለም እዚህ ምድር ላይ ብለህ እምቡር አልክ። ተስተካክያለሁ እኮ ከበፊቱ ህይወቴ ዝም በል ተስተካክያለሁ። አትመልስልኝ። እሺ ትሰማኛለህ አይደል? ምን ላድርግ? እሺ ከዚህ በላይ ምን ላድርጋት በለኝ። ወጣትነቴ ነው ጉርምስናዬ ነው ወይ ንገረኝ። ምን ላድርግ? እሺ ከዚህ በላይ ቀና ብላተኛ አይነን ስበር ጉርምስና አይደለም። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንግዲህ ያው ሐዋሳ ትንሽ ሰንበትበት ለማለት ሞክረናል። ግን ያው አሁን ከከሰዓት አካባቢ ነው ያለነው። ዛሬ አንድ ሀሳብ አለኝ። ያው የመጣሁበትም ቻናል አዲስ ቻናል ነው። ብዙዎቻችሁ የምታውቁት በትንሹ ወንድሜ በኢዮብ ነው። ያው በጣም ኢዮብ ባይዘዌ እነዚህን ቪዲዮዎች የሚሰራበት መንገድ፣ ኤዲት የሚያደርግበት መንገድ፣ ተምኔል የሚሰራበት መንገድ የኔ የመጀመሪያ ዙር ተማሪ ነበረ። ላይክ ወንድሜ ስለሆነ ምናምን ሳይሆን ጎበዝ ስለሆነ የሚታትር ስለሆነ በራሱም ደግሞ የኔ ያህል ደረጃ መድረስ ችሏል። አሁን እንግዲህ ደግሞ እኔ አንድ ሀሳብ አስቤ ነበረ ከዚህ በፊት በማይሆን ማለት ይሄ ምንድን የሚባለው በሱስ በተለያዩ ነገሮች ካላደረኩኝ ካልሆንኩኝ ምናምን ሲል ነበርና ይሄ ልጅ የኔን ህይወት አቅም ነው ወይስ ደግሞ ምንድነው ወደዛ አይነት ነገር ያስገባው ብዬ በጣም ስሜታዊ ሆኜ ነበረ የዛን ሰሞንና በዛ ስሜታዊ ሆኜ መምጣት ስላልፈለኩኝ ነው። አሁን ግን ላይክ ነገሮችን እንትን ስለው በተለያዩ ሁኔታዎች ላይ ሳስባቸው ቆይ እሱን መምከር አለብኝ፣ ይሄ ልጅ መመከር አለበት፣ ያለውን ነገር በስትክክል መንገር አለብኝ። በነገረው እኮ እንደዚህ አይሆንም፣ በነገረው እኮ እንደዚህ እንደ ወንድም ባወራው ይጠቅመዋል ብዬ በማሰብ ያው ከአዲስ አበባ መጥቼ እዚህ ሐዋሳ እሱን ሳላወራው ሳላገኘው መሄድ አልፈለኩም። በጣም አልተመቻቸልኝም ነበረ። ምክንያቱም ያው እሱ ተማሪ ነው፣ ጠዋት ወጥቶ ማታ ነው የሚገባው ምናምን እና በእንደዚህ አይነት ምክንያቶች የመገናኘት እድላችን በጣም ጠባብ ነበረ። እንዳጋጣሚ ሆኖ ግን ዛሬ ስላገኘሁት ይህንን ቪዲዮ ለእናንተ ለመያዝ ፈለግኩኝ። ቤተሰቦች ምን አለ መሰላችሁ፣ በተለይ ያንግ ልጅ ያላችሁ ሰዎች ከ13 ዓመት በላይ ያሉ ልጆች ያላችሁ ሰዎች ፕሊስ ፕሮቴክት ለማድረግ ሞክሩ። ከፕሮቴክት የምታደርጉት በተለያዩ መንገዶች ሳይሆን አንድ መንፈሳዊነትን ልባቸው ላይ በማክበድ እግዚአብሔር የማይወደውን ነገር እንዳያደርጉ እግዚአብሔር ምን ይወዳል፣ የእግዚአብሔር መንገድ ምንድነው፣ ወደ እግዚአብሔር እንዴት ነው መሄድ የሚቻለው፣ እግዚአብሔር ምን ይፈልጋል፣ ወደ እግዚአብሔር ስንከተል ምንድነው የምናገኘው ትርፍ የሚሉትን ነገሮች በደንብ ለነዛ ለልጆቻችሁ በደንብ ብሪፍ ብታደርጉላቸው የበለጠ ዛሬ ላይ ካሉበት ነገር ወጥተው እግዚአብሔርን ላለማሳዘን አይምሯቸው ኦኬ ይሄን ካደረኩኝ እግዚአብሔር ያዝንብኛል፣ ይሄን ካደረኩኝ ፈጣሪ ያዝንብኛል፣ ይሄን ካደረኩኝ ኧረ ከሱ ጋር እጋጫለሁ በሚል እንዲሰበሰቡና ራሳቸውን ቁጥብ እንዲያደርጉ ይሆናሉ። ግን ብዙዎቻችን እኛ የምናደርገው መቆጣት ወይ መምታት ወይ ነገር ማድረግ ወይ ነገር መፍጠር ምናምን ይሄ የበለጠ ሰውን ያን ልጅ ወደማይሆን ነገር እንዲገባ ማበረታታት ማለት ነው። ሲኛ ህዝብ እንዲ እልህ ውስጥ ምናምን ይዘን አያስፈልግም። ትነግሪዋለሽ በቃ እምቢ ካለ መከራ ይመክረዋል። ምን ችግር አለው? አንቺ ለሱ አስበሽ ነው፣ እሱ ደግሞ አራዳ የሆነ መስሎት ነው። እርድናው ደግሞ ነገ ይገባውና ደግሞ ወይኔ ይሄ ሁሉ አመት ወደ ማለት ውስጥ ይገባል ማለት ነው። ስለዚህ ምንም እኔ ለእናንተ የምነግራችሁ ነገር ልጆቻችሁን ወዘራታችሁ አቅርቡ፣ ግልጽ እንዲሆኑ አድርጓቸው። ከዛ ባለፈ ልጆች እናንተ እንደምታስቡት አይደለም። ከቤት ከወጡ ታይም ጀምሮ ትምህርት ቤት ደርሰው ተመልሰው እስከሚመጡ ድረስ በጣም ብዙ ሺህ ነገሮችን ያያሉ።
እና ከነዛ ነገሮች ውስጥ ደግሞ ብዙ ነገሮችን ቴስት ማድረግ ይፈልጋሉ፣ መሞከር፣ ማየት ምናምን። ይሄ ዋጋ እንደሚያስከፍላቸው አያውቁም። ለምን አልነገርናቸውም? ስለዚህ ፕሊስ ይሄንን ቪዲዮ ዛሬ እንደውም ለልጆቻችሁ ብታሳዩልኝ በጣም ደስ ይለኛል። እኔ እንደ አንድ ታላቅ ወንድም ሆኜ ልጆቻችሁንም ለእናንተ መመክራቸዋለሁ፣ የኔንም ወንድም መመክረዋለሁ። ምክንያቱም ሱስ ጎጂ ነው ብትለው አንድ ሰው ሊገባው አይችልም። የሱስን ጉዳት ካላሳየው። እሳት ያቃጥላል ያልከው ልጅ እሳት እስኪያቃጥለው ድረስ ስለሚጠብቅ እሳት ሲያቃጥለው ነው ኦኬ በዚህ ልክ ነው እንደለካ የሚያቃጥለው ብሎ እሳትን መንካት የሚፈራው። ግን ያቃጥላል በሚል ስም ግን እሳት ስትለው እሳት ያቃጥላል ሲባል ሰምቻለሁ እኔ ግን አላውቅም ነው የሚለው። ስለዚህ እንደዛ የሚል ትውልድ ደግሞ አያስፈልገንም። እኛ ቤተሰቦቹ፣ እኛ ወንድም እህቶቹ ያ ነገር ይጎዳል አይጎዳም፣ ምን ሲደረግ ይጎዳል፣ ምን ያህል ይጎዳል፣ ምንስ ተጽዕኖ ያመጣል የሚለውን ነገር አብራርተን በስትክክል ከነገር ነው ከዛ በኋላ ያ ልጅም ለሚያደርገው ስህተት ራሱን ተወቃሽ የሚያደርገው። አንዳንዴ ልጆች ምን ያደርጋሉ? ነገሮችን ካጠፉ ካበላሹ በኋላ ህይወታቸው ወደ ማይሆን ነገር ከተመሰቃቀለ በኋላ ቤተሰብን ተጠያቂ ያደርጋሉ። ቤተሰብ ተጠያቂ አይደለም። በቃ እናንተ በፈለጋችሁት መንገድ እንደፈለጋችሁ ተንዘላዝላችሁ እግዚአብሔር የማይወደውን ነገር ከእግዚአብሔር ሐሳብ ወጣችሁ፣ ከማህበረሰብ ሐሳብ ወጣችሁ ሰው የሚጠላውን እግዚአብሔር የሚጸየፈውን አስነዋሪ ተግባር የምታደርጉ ልጆች ከማን ነው ጥፋቱ? ከእግዚአብሔር። እግዚአብሔር ነገ በሌላኛው ህይወታችሁ ነገ እግዚአብሔር በሚሰጣችሁ ህይወት ታድጋላችሁ። እንደዚህ ልጅ ሆናችሁ አትቀጥሉ። ብዙ ጊዜ የሚመስለን እንዲቹ ልጅ ሆነን የምንቀጥል በቃ ሁሉን ለማወቅ መጣር መነካካት ምናምን ይደረሳል። የማይደረስ ነገር የለም። ስለዚህ ዛሬ እንግዲህ ኢዮብን በዚህ ሐሳብ ላይ ለማውራት አስቤያለሁ። ኢዮብ ትጠቀሙበታላችሁ ብዬ ስለማስብ ነው ቤተሰቦች። ኢዮብ አቤት፣ እንዴት ነው? ሰላም ካገኘው ቆይቻለሁ። ግን ማለት ነው ሰው ግን እንዴት ነው የሚያድገው? አንተ በለጥከኝ እኮ በለጥከኝ በጣም እንደዛው አልቀርም፣ ይታደጋል። ኧረ ድምጽ እስቲ ምን አልከኝ? እንደዛው አይቀርም፣ ያው እንደዛው አይቀርም፣ ይታደጋል። እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ካሜራ ይዣለሁ። አዎ ሰላም ብላችሁ እስቲ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ ያለሁላችሁ። ዛሬ እንግዲህ እስቲ ወንድም ይፈልጉኛል ለምን እንደሆነ አላውቅም። እስቲ እንግዲህ እናየዋለን። ጽዮን እያወጣ ነው ጎርምስና ወጣ ይላል። አረዶ እንዴት ነው ዝንጀና ማለት ተጀምሯል? አልተጀመረም። እንዲህ ብሎ የሚጠይቅ ሰው የለም። የለም። ጉርምስና እንዴት ነው? አሪፍ ነው፣ የገፋ ነው። ምን አይነት ስሜቶች ይሰማዋል? በምን ዙሪያ? እንዲሁ በትምህርትም ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በጓደኝነት፣ በማህበረሰብ። ያው እንግዲህ በትምህርት ከሆነ እያጠናው ነው። ትምህርት ቤቱ ራሱ ያው እንደዚህ እንደ ልቅ እንደሆነ አይፈቅድም። ሁሉን ነገር በደንብ ነው የሚቆጣጠረው፣ ይይዘናል። ትንሽ አሁን ደግሞ 10ኛ ክላስ ላይ ትንሽ እንደ መክበድም ስለሚል ማጥናት ያስፈልጋል። እሱንም በደንብ እያጠናው ነው። ጓደኛም ደግሞ ከሆነ ያው እናቴ ራሱ እንደዛ ነው የምትለኝ፣ አታብዛ ጓደኛ ትለኛለች። አታብዛ ጓደኛ አይጠቅምህም። እኔ ደግሞ አልሰማዋትም ነበር። በቃ በዛን ጊዜ እንደ አራዳ እርድና ነበር የሚመስልኝ። በቃ ጓደኛ ማብዛት፣ ከዛ መዟዟር ምናምን፣ ትምህርት ቤት አልገባም፣ መፎረፍ ምናምን በጣም ብዙ ነገር አለና ከዚህ ጠዋት ወጥተን ወደዛ ስንሄድ በጣም ብዙ ነገር ነው የሚደረገው። ወደ 10 ሰዓት መሀል በጣም ብዙ ጋፕ አለ። በዛ ሰዓት ውስጥ ደግሞ በጣም ብዙ ነገር ነው የምናደርገው እና ያው ያንን ደግሞ እናቴን ባለመስማቴ በጣም ብዙ ችግሮችን ተጋፍጫለሁ። እሱም ደግሞ ተጋፍጬ እዚህ ደግሞ በመድረሴ በጣም ነው ደስ ያለኝ። አሁን አቆሜ
እዚህ በመድረሴ በጣም ደስ ያለኝ። በመቀጠል ደግሞ እዛ ችግር ውስጥ እያሉ በጣም የሚጎዳቸው ነገር አንደኛ ነገር ራሳቸውን ነው የሚያጡት። በቃ ራሳቸውን አይሆኑ። ከዚህ በፊት የነበሩት ማንነትና የነበራቸው ማንነትና አሁን ላይ ያሉት ማንነት በጣም there is a difference በጣም የተለያየ ነው የሚሆነው። ሁለተኛ ደግሞ ከቤተሰብ ጋር ያላቸው ሁሉ ነገር ይበላሻል። አንዳንድ ሰዎች እንደውም እዛው ሱስ ላይ ያሉ እናታቸውን የሚያጡ አሉ፣ አባት የሚያጡ አሉ፣ በእነሱ ምክንያት ማለት እና ደግሞ እኔ ደግሞ እናቴን አላጣኋትም፣ እግዚአብሔር ይመስገን። ሳላጣት ወደ ማንነቴ ተመልሻለሁ፣ እግዚአብሔር ይመስገን። ይሄ ነው እንግዲህ በቃ ማህበረሰብ። ምን ነበር ወደዛ እንድትገባ ያደረገው? ጓደኛ እሷ እንዳለችኝ ነው በቃ ሁሉ ነገር ጓደኛ አታዘተልኛለች። እኔ ደግሞ አልሰማትም ነበር። በቃ ሁሉ ነገር የሚታየኝ እዛ የሚሉኝ ነገር ነው። በቃ እንደዚህ እናደርጋለን፣ እንውጣ፣ በቃ እንቅማለን እና እዛ ወተን እንጫወት ፑል ምናምን ይሉኛል። ከዛ እኔም እወጣለሁ በቃ ምክንያቱም ያንን ነገር አላውቀውም። መጀመሪያ በምንድን ነው የጀመርከው? እንዲህ ነው፣ እዛ ነው የምናወራው። መጀመሪያ እንደ ክላስ ነው የምናወራው ዝም ብለን እንደ ጨዋታ። ከዛ ቀስ እያሉ እስቲ ወተን እንየው ይሄን ነገር እስቲ እንዴት ነው ምናምን እያለን እንወጣለን። እየፎረፍን አንድ ቀን እንደውም ቀኑን ሙሉ አልተማርንም ማለት ይቻላል። ውጪ ብለን ነው የገባነው። ያው እንደዛ ያልኩ ነው ይሄንን ነገር የጀመርኩት። ጓደኛ ነው ያቻ ግፊት ነው፣ በጣም መጥፎ ነው ደግሞ ያቻ ግፊት። ጓደኛ ነው ምን ይላል? ፋራ ምናምን። ፋራ ይላል። አንተ ደግሞ የማትጠቀም ከሆነ ፋራ ጅል ምናምን ይላል። በቃ እማትችል። አንተ ተማሪ ነኝ ትላለህ፣ ራስህ እንደ ጨዋታ ያለ አንተ ጨዋታ ገገማ ምናምን እንደዛ ያገሉሃል። ያገሉሃል። አንተ ደግሞ ላለመገለል ግዴታ ከእነሱ ጋር መሆን ይገደድብሃል ማለት ነው። ከዛ እኔም እነሱ ጋር መሄድ ጀመርኩ። በጣም ብዙ ሳምንት ወራት ነው እንደዛ የቆየሁት። ከዛ በኋላ ነው በቃ ታቅሜ በላይ ሲሆን ነው ከእናቴ ጋር ራሱ ያ ችግር የተፈጠረው። ብር ከየት ታመጣ ነበር? ብር እነሱ ናቸው የሚያመጡት እስከዛ ድረስ። ከዛ እነሱ አንዴ ቀን ምን አሉኝ፣ እስከ ዛሬ ድረስ የምናመጣው እኛ ነን፣ አሁን ደግሞ አንተ ነህ ማምጣት ያለብህ እንደዛ አሉኝ። እኔ ደግሞ ብር ማግኘበት አቅጣጫም ሆነ ምንም አይነት ነገር አልነበረም። ከዛ ያለኝ አማራጭ እናቴን መጠየቅ ነው በቃ። እሷን ስጠይቃት ለምንድን ነው የፈለግኩ አለች። መቼስ የምፈልገው ለጫት ለመቃም ለሲጋራ ነው አልላትም። ምን አልኳት? ኳስ ለማየት ነው ከጓደኞቼ ጋር አልኳት። እሷ ደግሞ የምን ኳስ እስከዛሬ ጠይቃ ማታውቀውን ነገር እንዴት ዛሬ ጠየቀኝ ምናምን ስትለኝ በቃ አሁን ማየት ፈልጋለሁኝ። በቃ አድጌያለሁ፣ አሁን ራሴን ችያለሁ፣ በቃ ራሴ መቻል ነው የምፈልገው፣ ብር ስጭኝ አልኳት። እሷም ደግሞ አልሰጥም አለችኝ። ይሄን ነገር ማጣራት አለብኝ አለች። አልሰጥም አለች። አትሰጪኝም? አሁን አልሰጥም። ከዛ በቃ ወጣሁ ከዛ ቤት። ከዛ ደግሞ እነሱ ገውኝም ደግሞ እንድሰርቅ ምናምን ያበረታቱኛል። ሂድና ስረቅ። ከዛ እነሱም ያው እንድሰርቅ ነው የሚያበረታቱኝ። ከዛ አንድ ቀን ከአንድ ሰው ላይ ልቀጥል እንዴ? ከዛ አንድ ቀን ከአንድ ሰው ላይ ስልክ እንድሰርቅ አዘዙኝ። እሱን ለመስረቅ ሄድኩኝ። ልክ እንደሰረኩ ሰውየው ያዘኝ። ልክ እንደያዘኝ ደግሞ ለእናቴ ማን እንደነገራት አይታወቅም። ቀጥታ መጣች እዛ አካባቢ። እንዴት እንደደረሰች አይታወቅም። በዛ ሰዓት በጣም ያሳዘነኝ ነገር እውነቱን ተናገር ሰርቀሃል ወይ ስትለኝ አልሰረኩም፣ እባክህ በዚህ ሰፈር በተከበርኩበት ሰፈር አታዋርደኝ ስትለኝ አልሰረኩም ብዬ ድርቅ አልኩ። አሁን በዛ ጊዜ ደግሞ እናቴን አዋርጃታለሁ፣ በጣም በከባዱ ማለት ነው። በተከበረችበት ሰፈር አዋርጃታለሁ። በጣም የማይሰራ ስህተት ነበር የሰራሁት። ከዛ መጨረሻ ላይ ምሷ ፌንት በላች፣ እዚህ አናቷ ላይ መታ ድንጋይ። ከዛ እኔም የያዝኩትን ስልክ ሰጠሁትና ሄድኩኝ በቃ እኔም ጥዬ። ከዛ በኋላ ነው በቃ ሁሉ ነገር እንዳለ ድብልቅልቅ ያለው። እንዴት አታመጣም ያንን ስልክ ምናምን ብለው አባረሩኝ። እኔም ከነሱ ቤት አባረሩኝ። ጓደኛ ማለት ለካ ይሄ ነው ብዬ በቃ በጣም ነበር ጸጸት ውስጥ የነበርኩት። ጸጸት ውስጥ ነበርኩ። ጓደኛስ እንደዚህ ነው እንዴ? ጓደኛ ቆይ ይሄ ነበር እያበረታቱኝ ነበር ሲያበረታቱኝ የነበረው። ከዛ ከእናቴ ጉያ ወጥቼ ከዛ የመሰለ ሳይጎለኝ ወጥቼ እዚህ እንድደርስ ካረጉኝ በኋላ ደግሞ አሁን እነሱ እዚህ ላይ የጣሉኝ እንደዚህ ነው ወይ ብዬ በጣም ነበር ጸጸት ውስጥ የነበርኩት። ከዛም ወጣሁኝ። እንደገና ደግሞ እናቴን አባቴንም ይቅርታ ብዬ ስመለስ አንተ አልተጸጸትክም፣ ሳትጸጸት እዚህ ቤት አገባም ብለውኝ አስወጡኝ።
ከዛ እኔም ደግሞ ምንም አማራጭ አልነበረኝም። በቃ ወጣሁ። ውጪ ነው ማድረው። አያስጠጉም ሰዎች። መመታት አለ፣ ፀሐይ አለ፣ እዛው ነው የሚዘንብብ ዝናብ፣ ብርድ አለ፣ በጣም ብዙ ነገር አለ፣ ረሃብ አለ። ይሄን ደግሞ ረሃብን ለማስታገዝ መስረቅ አለብህ። በምሰርቅ ሰዓት ደግሞ ፖሊስ ያባራል። በቃ ይሄ የሚያስጠላ ህይወት የሚያስጠላ። ያችንም ደግሞ እየሰረቅን የምንይዛትን ብር የምናጠፋው በምን በጫት በሲጋራ ምናምን ነው። በቃ ይሄ በምን ጊዜ ነው የሁሉ ነገር? በዛን ጊዜ ነው በቃ የሁሉ ደረጃ ደርሳል። ምን ተማርክ? በጣም ብዙ ነገር ነው የተማርኩት። አንደኛ ነገር ጓደኛ ለማብዛት። ጓደኛ ሰውን ያጠፋል እንጂ አንተን አይጠቅምም። በቃ አንተው ለምሳሌ አንድ ነገር የሆነ ነገር መፍጠር ብትፈልግ አንተ እንድታድግ አይፈልግም። አንተን ጥሎ እሱ እንዲያድግ ነው፣ ራሱን ለማሳደግ ነው እንጂ የሚፈልገው አንተ ወይ እኩል ማደግ አይፈልግም። አንተ እኩል አንተን ጥሎ ለብቻው ማደግ ነው የሚፈልገው ጓደኛ ባበዛ ቁጥር ደግሞ ያንተ ህይወት በጣም እየጨለመ ነው የሚሄደው። ጠላት እያበዛ በጣም ብዙ ነገር እያበዛ ነው የምትሄደው። እና ጓደኛ አለማብዛት አንድ እሱን ተምሬያለሁ። ሁለተኛ ደግሞ ቤተሰብ የሚለኝን ነገር መስማት። በቃ ትልቁ ነገር ቤተሰብ የኛን ትልቅ ቦታ ነው እንጂ የሚፈልጉት ወይ እኛ ወተን የማይሆን ነገር ውስጥ እንድንገባ አይፈልጉም። ስለዚህ ቤተሰብ የሚሉንን ነገር መስማት፣ በእነሱ መስመር መሆን አለብን። እዚህ ጋር መጀመሪያ ቤተሰብ ከአንተ ምን ይፈልጋል? እሱም በግልጽ ነገር ቤተሰብ ከኔ የሚፈልገው እነሱ የሚሉኝን ነገር በትክክል መስማት አለብን። መቀበል ማልቀበል ከሆነ ምን ጥቅም የለውም። አንተ ኢዮብ የት ትደርስልኛለህ ብላ እናት ታስባለች። አሁን ባለውበት እየተማርኩኝ ዶክተሬቴን ጨርሼ ፒኤችዲ ጨርሼ ማዕረግ ይዤ በቃ ሀብታም ሆኜ እናቴንም በቃ ረሃ የሆነ ህይወት ማኖር በጣም ጥሩ። ይሄንን ግን ለማድረግ በመሃል አሁን አንተ አቻ ግፊት ለምትለው በዚህ ሰዓታን አቻ ግፊቱ ስላሉ ሰዎች አንተ ህልም አለህ። ያው የእናተ ህልም ማለት አንተ ራስን እስክትችል ድረስ ያንተ ህልም ማለት ነው። እናት በአንተ ላይ ያለመችው ህልም ልጄ እንዲሆናል የምትለው በአንተ ላይ የምትናገረው ነገር ያንተ ህልም ነው፣ እሷ የምታወራው ህልም። ስለዚህ አንተ ደግሞ ልጅ ነህ፣ ለሷ መኖር መቻል አለብህ። ስለዚህ ለሷ በኖርክላት ቁጥር አንተ ወደ ግብክ መሄድ ትጀምራለህ ማለት ነው። ወደ ስኬትህ መሄድ ትጀምራለህ። አቻ ግፊት ለሚለው ደግሞ አንድ ጓደኛ ፋራ ቢልክ ለምን ያህል ጊዜ ነው ፋራ የሚልክ? ለትንሽ ጊዜ ነው እንጂ እንደዛ አይቆይም። 2 ቀን ፋራ ካለ በኋላ 3ኛ ቢዘጋ ነው አያወራም። በቃ ፋርነት ደግሞ እርድና ገባ። አሁን እርድና ብለው የሚጀመር ነገሮች ናቸው ፋራ አድርገው ያስቀሩ ብዙዎችን፣ የብዙ ሰዎች የብዙ ልጆች ህይወትን ያበላሸው ወጣቱን እየቀጠፈ ያለው ነገር እርድና የሚባለው ነገር። አጉል አንቺ ፋራ ነሽ እንዴ? እንዴ እስካሁን እንደዚህ ታደርጊያለሽ እንዴ? ይሄ እኮ ፋርነት ነው እንዴ? እኔ እዚህ ልውሰድሽ እና እዚህ ልውሰድክ ምናምን እንሞክረው እስቲ እንጠጣ፣ እንደዚህ እንሁን፣ እንደዚህ ይፈጠር ምናምን። ይሄ ነገር ይደራረብና ከዛስ ትናንትና እንዴት ሆናለህ እንዴት ታደርጋለህ የምትልክ ህልም ሳታስበው በዛ ነገር ውስጥ ይጠመድና ተስፋ ትቆርጣለህ። ከዛ ተስፋ ስቆርጥ ህልም የሚባል ነገር የለም። ራስን መኖር ያስጠላሃል። ወደማይሆን አልባሌ ነገር ውስጥ ትገባለህ ማለት ነው። ስለዚህ በመጀመሪያ ተማሪ ከሆንሽ የቤተሰብሽ ህልም መጀመሪያ ያንቺ ህልም ነው፣ ያንተ ህልም ነው። መጀመሪያ የቤተሰብን ህልም ነው የምትኖረው። የቤተሰብን ህልም እየኖርክ ባለህበት ነው ሌሎች ጠቃሚ ነገሮችን ወደ ህይወት የምታመጣው እንጂ ነገ ዛሬ ተሳድቦ ነገ እንትን ብሎ ለሚሄድ ዛሬ ወደድኩ ነገ አስጠላህ ለሚል ሰው፣ በተለይ ለሰው ልጅ እኔ ልጆችን መናገር የምፈልገው ወጣቶችን መናገር የምፈልገው ጓደኛ አሽቃባጭ ነው። በቃ አሽቃባጭ ሲኖር ይመጣል፣ ከሌለ የለህም።
አንቺ ወደማይሆን ቦታ የሚወስድ ጓደኛ አይደለም። አንተ ወደማይሆን ቦታ የሚወስድ ጓደኛ አይደለም። ጓደኝነት ይህ አይደለም። ሲጀመር አንተ ማን ነህ ጓደኛ የሚያስፈልግ? ምን ተቸግረ ነው ጓደኛ የሚያስፈልግ? ያጣው ነገር አለ? ቤተሰብ የለም? እናት አባት የለም? ወንድም እህት የለም? ከነዚህ ውስጥ አንዱ የለም? ሌላው ቢቀር ከነዚህ ውስጥ አንዱ ካለ እናት ካለች እናት ጓደኛ መሆን አለባት። ሁሉ ነገር መሆን አለባት። ምን ሊጠቅም ነው ያውን ጓደኛ? ኳስ ከመራገጥ ልብስን ከማቆሸሽ ውጪ ወይ ደግሞ ወደማይሆን እንዝላል ነገሮች ውስጥ ከመክተት ውጪ ያለ እድሜ ከማበላሸት ውጪ ራስን እንድትጥል ከማድረግ ውጪ ምን አባቱ ይጠቅማል ጓደኛ? ምን አባቱ ይጠቅምሻል ጓደኛ? በየፓሪው አንቺን ከማጓተት ውጪ ያለ እድሜሽ ከወንድ ጋር ከማስተኛት ውጪ ምን ይጠቅምሻል? እስኪ ንገሪኝ። አየናቸው ያንቺን ጓደኞች፣ አየናቸው ያንተን ጓደኞች። ስለዚህ ቀጥ ለጥ አድርገህ ታቆማለህ። አንቺም ቀጥ ለጥ አድርገሽ ታቆሚያለሽ። ምንም ለማይጠቅሙሽ ነገ ትተውሽ ለሚሄዱ፣ ነገ ያለ እድሜሽ አርግዘሽ ትተውሽ ለሚሄዱ፣ ነገ ያለ እድሜክ ሱስ ውስጥ ገብተህ እናትና አባትህ ተስፋ ቆርጠው ጥለውክ ለሚሄዱ ጓደኞች ብለህ የዛሬን ህልምህን አትግጭ። አንተ ትልቅ ሰው ነህ። አንተ እቺ ምድር ትጠብቅሃለች። እግዚአብሔር ለዚህ አይደለም አንተን የፈጠረ። ለዚህ አይደለም እግዚአብሔር አንቺን የፈጠረሽ። ሴት ከሆንሽ ተከብረሽ በወግ በማዕረግ እንድታገቢ፣ የተከበረ ቤተሰብ ውስጥ እንድትገቢ የወንድ ልጅ ምርኩዝ አድርጎ ነው የፈጠረሽ። አንቺ አትርከክሽ እንደዚህ ሰማኛላ። አንተ ደግሞ የወንድ ሰርተክ ጥረህ ግረህ በላብ ገንዘብ አምጥተህ የቤት ራስ ሆነ በስሮች ብዙ ልጆች የሚመሩ ጠንካራ ልጅ ነህ። አትልከስከስ። ይሄ ከጎን ያሉትን እንኳን ይሄ ሞቲቬሽን አይደለም ባይዘው፣ ይሄ ሞቲቬሽን፣ ይሄ ትክክለኛ ወሬ ነው እያወራ ያሉት። ከጎንሽ ያሉትን ትርኪ ምርኪ ጓደኞችሽን ቆመ ብለሽ ያቸው እስቲ። በአንቺ ስኬት ስቀውልሽ ያውቃሉ? ስትወርቂ ይስቁብሻል። ትምህርት ቤት እስቲ በጣም ሲምፕል የሆነ ነገር ልንገራችሁ። ትምህርት ቤት ለምሳሌ አደናቅፎሽ ብትወርቂ ውይ አይዞሽ ከሚልሽና ከሚስቀው የቱ ይበልጣል? የሚስቀው አይበልጥም? መሬት አዳልጦ ብትወርቅ የሚስቀው አይበልጥም? የሚስቀው ይበልጣል። ለምን ይስቃሉ? ምክንያቱም ፌዝ ነው የሚያውቁት፣ ህይወትን አያውቁም። አንቺ ብሰይ ነቃቤ። ያለንበት ዘመን 2025 ላይ ነው። በዚህ ዘመን ከሰው ልጅ ኤሌክትሮን በተሻለበት ዘመን አንተ ፋራ፣ አንቺ ገገማ አትሁኚ። አትልከስከሽ ከነዚህ ከማይረቡ ጓደኞች ጋር ንቀሽ ታያቸው። አትመጥኑኝም በያቸው። አትመጥኑኝም፣ እኔ ህልም ያለኝ ልጅ ነኝ በያቸው። ተረዳችሁኝ? ህልም ያለኝ እሱ እኔ በህይወቴ ይሄን ነገር አሳልፌዋለሁ። ደገመው። ለምን ደገመው? የኔን ህይወት ሳያቀርቱ እኔ እንደዛ መሰቃየቴ፣ እናቴ እንደዛ በኔ ማልቀሷ፣ ያ ሁሉ ነገር መበጣበጡ ሳይቀርቶ ድጋሚ ጀዝባ ስለነበረ ይሄን ነገር አረከው አይደለ? ስለዚህ አሁን ደግሞ ሲነቃስ ምን ያህል ጓደኞች የማይረቡ ትርኪ ምርኪ እንደሆኑ። አሁን ትምህርት ቤት ስንት ጓደኛ አለህ? ምንም ጓደኛ የለኝም። ምንም። ትወጣለህ፣ ትገባለህ፣ በቃ ራሴ በቃለሁ። ብቻዬን በቂ ነኝ። እንዴት ነው አሁን? የጎዳ ነገር የለም? ፋራ ምናምን የሚሉ ልጆች የሚያጅቡክ፣ አብረው የሚሸኙክ፣ ስለሆነ ኳስ የሚያወሩክ፣ ስለሆነ ፊልም የሚያወሩክ፣ ስለሆነ ነገር የሚተረንትኑልክ እንዴት ነው? ፋራ ቢሉኝ ይሻላል። ፋራ ገገማ፣ ኳሱም ሁሉ ነገር ይቅርብኝ፣ አያስፈልገኝም በቃ። ምክንያቱም አሁንም እንደገና ወደዛ ነገር ምገባ ከሆነ አልተማርኩም ማለት ነው ከመጀመሪያ ህይወቴ። ከዛ ካሳለፍኩን ነገር አልተማርኩም ማለት ነው በቃ። አያችሁ አይደል? በቃ አያስፈልግም ምንም አይነት ጓደኛ። ስለዚህ ይሄ አጉል እኔ አዋቂ ነኝ የምትሉትን ነገር አቁሙ። የኔም ቤት ጓደኛሽ ቤተሰብሽን አርጊ፣ ጓደኛህን ቤተሰብህን አርግ። ከዛ ካለፈ በቃ አልደረስሽም፣ በቂጣችሁን አልጠረጋችሁም፣ በቃችሁ እንዴ። በግድ ካልጠፋው
በግድ እኮ ካልጠፋው ካልሞትኩ ወደ ሞት ካልሄድኩኝ አንቺም እንደዛ ህይወትሽን አበላሽተሽ ወደ ሞት ካልሄድኩ አረ በቃ ፍቱ። በቃ ነቃ በሉ። እርድና ማለት ይሄ አይደለም። እርድና ማለት የተሻለ ሰው ሆኖ መገኘት ነው። ከናንተ ደግሞ ከውድ ቤተሰቦች የምፈልገው ነገር ቤተሰብ ልጆች ካሏችሁ ይሄንን ቪዲዮ እንዲያዩ ላኩላቸው። ምክንያቱም ሪል በህይወቱ ላይ የገጠመው ሰው ሲያወራና እንዲህ ነበረ ብሎ ከሚያወራ ሰው ሪል የገጠመው ሰው እንትን ይላልና ልመክረው ነበር የመጣሁት። ግን ደግሞ እሱ እጅግ በጣም ብዙ ነገር ተምሮ ከህይወቱ ተመልሶ ባደረገው ነገር ጸጽቶት ስለጠበቀኝ በጣም ደስ ብሎኛል። ቀጣይም የሚያስፈልገ ነገር ካለ አሁንም ከመሸወድ በፊት እኔን ጠይቅኝ። እንዲህ ነገሮች አሉብኝ ምን ላርግ ብለህ እኔን ጠይቅኝ። እናንተም ቤተሰቦች እኔን መጠየቅ ትችላላችሁ። አብረን እስከዚህ ሰዓት ስላወራ እናመሰግናለን። ይቀጥል የምትሉ ሰዎች ፓርት 2 በሉን እንቀጥልላቸዋለን። በደንብ ብዙ ነገር ስላለ በተለይ ሃይ ስኩል ውስጥ 10 9 10 11 12 በጣም ብዙ ሚስጥሮች አሉ። አብረን እናወራላችኋለን። ግን አንድ ነገር ላንተ እንትን ማለት ፈልጋለሁ። እሺ እኔ አሁን እየነገርከኝ ያለው ነገር አንተ ላስቀይመ ውስጤ እየፈለገ ነው ማለትማ ላይክ ጉርምስናው እንደዚህ የሚያደርግ ምን አደረኩ? በጣም በቃ እኔ ነኝ ያለሁት ማንም የለም እዚህ ምድር ላይ ብለህ እምቡር አልክ። ተስተካክያለሁ እኮ ከበፊቱ ህይወቴ ዝም በል ተስተካክያለሁ። አትመልስልኝ። ትሰማኛለህ አይደል? ምን ላድርግ? እሺ ከዚህ በላይ ምን ላድርጋት በለኝ። ወጣትነቴ ነው ጉርምስናዬ ነው ወይ ንገረኝ። ምን ላድርግ? እሺ ከዚህ በላይ ቀና ብለህ አትይኝ። አይነን ስበር። ጉርምስናዬ አይደለም። እሺ ተማር። እሺ ያለበለዚያ ማለት ነው አስቀይማለሁ ብዬ ከምናገርክ በመክር ይሻላል ብዬ ለማንኛውም ቤተሰቦች ቆንጆ ቆይታ ነበረን። በርታልኝ። ጥሩ ነገር ካንተ ጠብቃለሁ። ቤተሰቦች ሰብስክራይብ ያደረጋችሁ አበረታቱት። ቤተሰብ እንደምትሆኑ አልጠራጠርም። መልካም ጊዜ። ቻው